ነገ መስከረም 8 አቤት አቤት አቤት! አደራ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ግብፃውያንን በ9 መቅሰፍትና በ10ኛ ሞተ በኩር በመምታት እስራኤላውያንን ነፃ ያወጣ ቅዱስ፣ የኤርትራን ባህር ከሁለት ከፍሎ ሕዝቡን በደረቅ መሬት ያሻገረ፣ ግብፃውያንን ግን ከነሰረገሎቻቸው በባህር ውስጥ ያሰጠመ፣ ለእስራኤል ሕዝብ መና ከደመና አውርዶ የመገበ፣ ውሃን ከጭንጫ ከዓለት ላይ አፍልቆ ያጠጣ፣ የእስራኤልን ሕዝብ በብርሃን ምሰሶ የመራና በሰባት ደመናዎች የጋረደ፣ ከልዑል እግዚአብሔር በተሰጠው ሥልጣን ጠላቶቻቸውን በሙሉ ድል የነሳላቸው፣ ወገኖቹ ግን በማመስገን ፈንታ ብዙ ያሰቃዩት፣ እርሱ ግን ደግ ቅንና የዋህ ነውና ያልተቀየማቸው፣ ይልቁንም ለእነሱ ብሎ ራሱን አሳልፎ የሰጠ፣ ለ40 ዓመታት የእስራኤልን ሕዝብ ሲመራ ከ570 ጊዜ በላይ ከልዑል እግዚአብሔር ጋር ቃል በቃል የተነጋገረ፣ ከጸጋው ከክብሩና ከሞገሱ የተነሳ ፊቱ እንደ ፀሐይ ያበራ ስለነበረ ሰዎች ፊት ለፊት ለማየት ይቸግራቸው የነበረ፣ ታቦተ ጽዮንንና 10ቱ ቃላተ ትእዛዛትን ከልዑል እግዚአብሔር በእጁ የተቀበለ፣ ጽላቱ ቢሰበርበት ራሱ በእጁ ሰርቶ በልዑል እግዚአብሔር እጅ ቃላቱን ያስጻፈ፣ ይህ እንደኔ ያለ ኃጢአተኛና ወራዳ ሰው ክብሩን ተናግሮና ዘርዝሮ የማይጨርስለት ታላቅ ክቡር ድንቅ ጻድቅ ነቢይና ደግ ቅን ሰው ቅዱሱ ሙሴ ዛሬ መስከረም 8 በ120 ዓመቱ ከዚህች ዓለም አርፎ በናባው ሊቃነ መላእክት በቅዱስ ሚካኤል፣ በቅዱስ ገብርኤል እንዲሁም ደግሞ በቅዱስ ሳሙኤል አማካኝነት ተገንዞ ተቀብሮ መቃብሩ የተሰወረበት ታላቅ የክብረ በዓሉ ቀን ነው።